ሰርቼ ለፍቼ አልተሳካልኝ ደክሜ ውጤታማ አይደለሁ ታግሰው አምቀው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ይከፍታል ለትውልድ የሚነገረው ተስፋ እንሻገረዋለን እናልፈዋለን ነገ የተሻለ ይሆናል ምክንያቱም ደግሞ እናደርሳለን ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ ልክ እንዴት ነው ብለህ ስትጨነቅ የአላህ ፈረጃ ይመጣል ወየንሹሩ ረህመተ ተስፋ የህይወት ስንቅ የመኖር ጣዕም የህይወት ለዛ መንገድ ላይ ያስነ መንገድ ላይ ያበርቺ የሰው ልጅ በተስፋ ነው የሚሆነው ተስፋ ሲያጣ የሰው ልጅ ወደ በሽታ ውስጥ ይወድቃል ኔልሰን ማንዴላ 27 ዓመት በጥቁሮች መብት ሲታገል ሳውዝ አፍሪካ ላይ ሲታሰር ስንቆ የነበረ ተስፋ ነው ሎንግ ዌይ ቱ ፍሪደም ረጅሙ ለነጻነት የተከፈለው መንገድ የሚለው መጽሐፍ እንደ እማኝ ማየት ትችላላችሁ ዊንስተን ቸርችል የናዚ ጦር የጀርመን ጦር እንግሊዝን ሲደበድብ ፈንጆችን ሲያዘንብባቸው ለእንግሊዝ ህዝብ ተስፋ ባይሰጡ ኖሮ እንግሊዝ ተበታትና ታልቃለች ይላል ግን ጎበዝ መሪ ነበር ተስፋ ሰጣቸው ይሄው ዛሬ በእኛ ሀገር ላይ ቸርችል ጎዳና ብለን የጣሊያን ወረራሬን ያደረገው አስተዋጽኦ መስታወሻ ተሰጥቶታል ተስፋ ትውልድ የምታኖርበት ከጭንቀት የምትወጣበት ብርሃን ተስፋ ለትውልድ ቢነገረው ያልፋል እንሻገረዋለን የሚል ቋንቋ ነው የሚነገር እንደምታውቁት ሂትለር ይሁዶቹን አቃጥሎ ገሏል የሚባል አመራር ሆሎኮስት የሚባለው እልቂት ማለት ይሁዳዎችን የማጎሪያ እስር ቤት ውስጥ አድርጎ ግማሹን አቃጥሏል የሚባል እኛ ይሁዶችን ቢሆን እንዲቃጠሉ አንፈልግ ጥፋተኞችን አላህ እጃቸውን ያዘ እንጂ ለሰው ልጅ በአጠቃላይ እናዝናለን ያኔ ሲያቃጥላቸው ሲገላቸው ከዛ ውስጥ ተሰቃይተው ከወጡት እዛ እስር ቤት ቪክቶር የሚባል አንድ ዕውቅ ሰው ያይ መንስ ሰርች ፎር ሚኒንግ የሰው ልጆች ትርጉምን ፍለጋ የሚል አንድ መጽሐፍ አሳትሟል እዚህ መጽሐፍ ውስጥ እዛ ሰቆቃ ውስጥ እንዲወጡ ትርጉም የሰጣቸው 5 ነገሮችን ጠቅሷል ሁለቱ ዋና ዋናዎቹ አንደኛ ለህይወት ዓላማ መኖር ለሚኖርበት ነገር ትርጉም ያለው ሰው ለሚሸከመው ዓላማ ትርጉም ይኖረዋል ኋይ የሚል ትርጉም ያለው ሰው ሃውን መኖር ይችላል ይላል ሁለተኛው መሰረታዊ ቅመም ተስፋ ይላል እዚህ ችግር እንወጣለን ይሄን እንሻገረዋለን እንዳለውም ተሻግረውት መጽሐፍ ለመጽሐፍ በቃ የትኛውም የለውጥ ሳይንስ በፈተና ያለፉ ሰዎችን ታሪክ ስታዩ ተስፋ ስንቃቸው ነበር ለትውልድ የሚነገረው ተስፋ እንሻገረዋለን እናልፈዋለን ነገ የተሻለ ይሆናል